ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የሰላም ሾው ተከታታዮቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይድረስልኝ። እንዴት ናችሁ? ደህና ናችሁ? እስከ ቪዲዮ ፍጻሜ ድረስ እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ ማለት ነው ውዶቼ። ዛሬ በጣም አዝኛለሁ ከምነግራችሁ በላይ የእውነት በጣም ነው ልቤ የተሰበረው። ያው ከዚህ በፊትም ቪዲዮ ሰርቼ አውቃለሁ ስለ ጃኒ። ዛሬ ደግሞ ባየሁት ነገር የእውነት በጣም አዝኛለሁ። በጣም እውነት ያው አብዛኛው ሰው አውቀው ነው ፕራንክ ነው ምናምን ይላል። ግን እኔ የእውነት በጣም ነው የደበረኝ። በጣም ማለት ነው። ለምን እንደሆነ አላቅም። የምናገረው ራሱ ጠፍቶብኛል። ስቲል ነው እስካሁን ድረስ እንዲህ ደንግጫለሁ ሁላ። በጣም ነው የደነገጥኩት። እውነት ነው እንዴ? የእውነት ሁላ አልመስልሽ ብሎኛል። እኔ እውነት ለመናገር እውነትም አልመስልሽ ብሎኛል። በጣም ደብሮኛል። ማርያምን ማለት እኔ አምኜ መቀበል ራሱ አልችልም። ይህን ጥንካሬዋን፣ ጉብዝናዋን ምናምን በጣም የማደንቃት ልጅ ናት። የእውነት በጣም እኔ ብዙ ሰው እንደዚህ ናት ብለን ምንም ነው አይመስለኝም። በቃ እኔ የሚታየኝ ጥንካሬዋ ብቻ ነው። እኔ የሚታየኝ ቅንነቷ ብቻ ነው። እኔ የሚታየኝ በቃ ለቤተሰብ መከታነቷ ነው። እና የእውነት ይህ እኮ ለሷ የሚገባት አይደለም። እውነት ነው ግን እውነት አይደለም በሉኝ እስኪ። እውነት ነው እውነት አይደለም በሉኝ ማርያምን። በጣም ነው የደበረኝ ከምነግራችሁ በላይ። ማለት እንዴት ለምን ማለት እንዴ የዛሬ ሳምንት ለት እኮ ሌላ ዓለም ውስጥ ነው የነበረው። እንደዚህ ባለማስተዋወቀኝ ምናምን ብላ ደስ ብሏት ምናምን የነበረው። አሁን ምን ተገኝቶ ነው በአንዴ እንደዚህ መለያየት? የእውነት እኔ ግን ማለት ነው ጋይስ ምንም ይሁን እኔ መለያየትን በጣም ነው የምፈራው። በጣም ማለት ነው። በስማም ጨነቀኝ ማርያምን። ለምን እንዴት ይቻላል እንዴ? ቢያንስ እንኳን የሆነ ሽማግሌ ምናምን የሆነ ቤተሰብ አለ መሀል ላይ። ቤተሰብ ለቤተሰብ ተቀላቅለዋል። በጣም አክባሪዋ ነው። በጣም ይወዳታል። እሷም እንደዛው። እንዲህ እኔ እኮ እንደውም የሆነ ሰዓት ላይ በስልክ ያወሩትን ተፖስቶ የሚያወሩት ሰዓት 10 ሰዓት ከምናምን ኤዲት ይሁን አይሁን አይደል ነው። ግን ብቻ የሆነ መንፈሳዊ ቅናት አድሮብኝ ነበር ማለት ነው። እና እንደዚህ ሆነ ሲባል በጣም ነው የደበረኝ ማርያምን ከምነግራችሁ በላይ ሲሪየስ። ለምን እንዴት እኔ አንድ ሳምንት እንኳን ይዳድ አልሆነውም። ባለፈው ቶቶት ፕሮግራም ካዘጋጀው ከዛ ከንትኑ ጋራ ከዛኛ ከእንግሊዝ ከመጣው ቲክታከር ጋራ እዛ ላይ ጓደኛ ፍቅረኛ አለችኝ 1 አመታችን ነው ምናምን እያለ በሱ በሚፖስት ፔጅ ላይ ተናግሮ ዛሬ እንዴት ነው ተለያየን ብሎ ስቶሪ ማምጣት እንዴ? ለምን? አረ ወገን ምን ይሻላል? በጣም ነው የሚደብረው የእውነት። ምን ተፈጥሮ ነው? ያልገባን ነገር ነበረ ማለት ነው። ከባለፈው የሆነ ሰዓት ላይ ነበረው ጅንግብና የዛኔው ነው
እነሱ አውቀው ለኦዲንስ ብለው እንትን ብለውት ነው መከፋታቸውን ወደ ጎን ብለው ነበር እየታዩን የነበረው ነው። እውነት ግልጽ አድርጉልኝ፣ ያልገባኝም ጃኒዬ እግዚአብሔርን እንደው ቅዱስ ገብርኤል የምታምኙ ገብርኤል የምታከብሪው ገብርኤል ይጠብቅሽ። እኔ ሌላም ምንም አልልም። ወይ እንደው ፕራንክ ነው በለን ፈጣሪ ሆይ ፕራንክ ነው በለን። አዎ እንደሱም ሊሆን ይችላል። ፕራንክ ነውም በሉን። አረ ባደረገው ፕራንክ ባደረገው የእውነት ፕራንክም ባደረገልን። አረ በስመ አብ የኔ እናት የልጅ አዋቂ በጣም ጎበዝ የሆነች ልጅ የብዙ ሰው ህልም የብዙ ሰው ምኞት የሆነች ልጅ እኮ ናት። እግዚአብሔርን ይሄም አይገባትም ይሄ ለሷ። ግን ለምንድን ነው እንደዚህ የተጠጋት ሁሉ እየሰባበራት የሚሄደው ነው? ወይስ ፕራንክ ሊያደርጉን ነው? ምንድን ነው ሀሳባቸው? እንደ የሱማ ጭራሽ በ3 ፔጅ ነው የጻፈው። የሷስ ባይሆን አንዴ ነው አንዴ ብቻ ነው ተለያይተናል ምናምን ያለችው። ግን እንደዚህም ይቻላል ወይ ነው የኔ ጥያቄ። ይቻላል ወይ? እያስመሰሉብን ነበረ ውስጣቸውን እየከፋቸው የዛኔ እንዳተዋት ኮሜንት እንዳተዋት ኦዲየንሱ እንዳተዋት እንትን ስለበዛበት ነበር አብሯት የነበረው ነው። አሁን በዚህ ቅጽበት የተጀመረ ነገር ነው። አሁን የመኪና አደጋ ደርሶባት 2 ሳምንት መች ሆናት? ንብረቷን እንኳን አጥታ እንኳን ህይወቷን አተረፈው እንጂ ቅዱስ ገብርኤል እንዴት በዚህ ሰዓት እንደዚህ ያደርጋል? ማርያምን በጣም ነው የሚደብረው። እንዴት የሱስ እህቶች አሉት አይደለ እንዴ? ከአንድም ሁለት። እንዴት በዚህ ሰዓት እንደዚህ ያደርጋል? እውነት እኔ እንትን ነበረ ሰርፕራይዝ ቀለበት ምናምን ነበረ የምጠብቀው። እንደዛ ነበር የምጠብቀው። ቀለበት ምናምን ነበር የምጠብቀው። ምክንያቱም ከቤተሰቦቹ ጋር በጣም ፒስ ናት፣ ትግባባለች ምናምን። እሱም እንደዛው በቃ ቤተሰቦቿን አክብሮ ጠርቶ ምናምን ራት ጋብዞ ምናምን ከቤተሰቦቹ ጋር ቀላቅሎ አሁን ለፋሲካ እንደዛ አድርጎ አሁን ተለያየን። ሞሶቡ ሳይደርቅ አብረው የበሉበት ሞሶብ ሳይደርቅ እንዴ አብሮ የበላ ቋግሜ አይሽረውም ይባላል እኮ። እንዴት ነው በአንድ ሳምንት እጃቸውን ሳይታጠቡ የበሉበትን? ባለፈው ልስቅነኝ ማለት ነው። እጃቸውን ሳይታጠቡ ተለያየን። የእውነት አይመጣውም አዶናይ አይመጣውም። በጣም ነው የሚደብረው። በእንትን ማለት እዚህ በእንትን በጥንካሬው በምክሩ በምናምን አዶናይን በጣም የማደንቀው ልጅ ነው። ግን አሁን ላይ ባደረከው ነገር የሆነ ሰዓት ላይም እንደዚህ አድርገሃል ምናምንና እንትን ይላል፣ ይደብራል። እንትን ነው ሰልፍሽ ነው ማለቴ። አንዳንድ ሰው ብዙ የሚያውቅ ሰው እኮ ራሱን በደንብ ነው በጣም ነው የሚወደው። በጣም ሌሎቹ በጣም ይወዱኛል ምናምን ብሎ የሚያስብ ሰው ራሱን በጣም ነው የሚወደው። እና አዶኒም እንደዚህ አይነት ነገር እያስተናገድክ ነው ይመስለኛል። እንደ አንተ ገና ለገና ኢንተርናሽናል ኢንፍሉዌንሰር ስለሆንክ ግዴታ በሴት ልጅ ህይወት ላይ እንትን ማለት የለብህም። ጢባ ጢቢ መጫወት የለብህም። ፕራንክም ከሆነ ፕራንክ ነው በሉ፣ ነገ ጠዋት ፕራንክ ነው በሉ። የሰውን አቴንሽን እናንተን ምናምን ማሳፈልጋችሁ ከዛም ደግሞ የሆነ ሌላ ነገር ሌላ እርምጃ ልትራመዱን ፈልጋችሁ ከሆነ እሺ
እሱ ያስማማናል። ነገ ጧት አዲስ ፖስት ወይም ቪዲዮ እንጠብቃለን እንጂ የእውነት እንደዚህ ከሆነ የእውነት በጣም ነው የሚደብረው። በጣም እንደ የሴት ልጅ ህይወት መቀለጃ አይደለም እንዴ! እንዲህ በአንድ አመት ውስጥ አንድ አመት አይደለም 6 ወር ባልሞላ ጊዜ ውስጥ ስንቱን አስተናገደችው። ወይኔ ጃኒ ጽናትሽ እግዚአብሔርን ጠንካራ ነሽ። የእውነት አንቺ ስለሚተማመንብኝ ነው የሚፈትነኝ ብለሻል ባለፈ። የእውነት ትክክል ነሽ። ስለሚተማመንብሽ ነው የሚፈትንሽ እና ፕራንክ ከሆነ ፕራንክ ነው በሉን። ካልሆነ ደግሞ በቃ ቢያንስ ለሷ ሞራል መጠንቀቅ አለብህ አንተ አዶና የምትባል ሰውዬ። ወይ ወደ ካናዳ ትገባታለህ። አዎ እንጂ እንዴ እንደዚህማ አይቻልም። የስንቱን ልትችለው የስንቱን ግልምጫ በዚህ አንተን በዛ የዛን አለ ደግሞ አንዴ ኩርንችት እና በጣም ተናድጃለሁ ጋይሶችዬ። ላይክ ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን አበረታቱኝም ኮሜንት ላይ ጻፉልኝ። ወዳችኋለሁ። ሰብስክራይብ ማድረግ እንዳይረሳ። አመሰግናችኋለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ባይ ባይ።